የጌታ ጸጋና ሰላም በእያላችሁበት ይብዛላችሁ። እኔ በጌታ ወንድማችሁ ጸጋብ ነኝ። ዛሬ ከኔ ጋር መጽሐፍ ሲናገር በማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ላይ መልካሙን ስራችሁን አይተው በሰማይ ያለውን አምላካችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ ተብሎ እንደተጻፈ ብርሃናችን እንዳይበራ የሚያደርጉ 3 ነጥቦችን ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብ ብርሃናችን በሰዎች ሁሉ ፊት በርቶ እንዳይታይ ከሚያደርጉ ነገሮች መካከል አንደኛው አቋም የለሽ ክርስትና፣ አቋም የለሽ ህይወት፣ በትጋት በስራ በትህትና በቅንነት በታማኝነትና በመታዘዝ በቅድስና ጣዖትን ባለማምለክ ወጥ የሆነ እግዚአብሔርን የሚያከብር ከንግግራችን ከቃላችን ለፈ በህይወታችን የሚገለጥ ወጥ የሆነ የህይወት ዘይቤ አለመኖር። ብርሃን በማንም ተሸንፎ አያውቅም። ብርሃን ያሸንፋል። ነገር ግን ብርሃን ማብራት ባለበት ቦታና ጊዜ ሳያበራ ሲቀር በጨለማ ይዋጣል። ለዚህም ነው አቋማችን ወጥ መሆን አለበት። የሰበክነው ኑሮ መኖር አለበት። እንደዘመርነው እንደሰበክነው መኖር አለበት። እንደተናገር በአደባባይ ወጥተን እንደመሰከርነው ኢየሱስ ያድናል እንዳልነው በህይወታችንም መገለጥ አለበት። አሁን ላለንበት ዘመን ወሳኙ ነገር ህይወት ያስፈልገናል። ህይወታችን መናገር አለበት። አቋማችን ወጥ መሆን አለበት። በመስሪያ ቤቶቻችን በስራ ቦታዎቻችን ሰዓት በማክበር ስራችንን በትጋት በመስራት ሰዎች ቅን በመሆን ክፋትን በማስወገድ አድመኝነትን፣ ተንኮልን፣ ዘረኝነትን፣ ብሔርተኝነትን በመተው በመጣል ብርሃናችንን ማብራት አለበት። ብርሃናችን ህይወታችን ነው። ህይወት መናገር አለበት። ክርስቲያኖች ነን በጌታ አምነናል ብለን የምንናገር ወንጌል የምንሰብክ ከሆነ ህይወታችንም መመስከር አለበት። የህይወት ምስክርነታችንን መናገር አለበት። መጽሐፍ ሲናገር ዮሐንስ ራእይ ምዕራፍ 5 ከቁጥር 9 እስከ 10 ድረስ መጽሐፉን ልትወስድ ማተሙንም ልትፈታ ይገባሃል፣ ታርደሃል፣ ከቋንቋ ከወገን ሁሉ በደምም ከነገድ ሁሉ ከህዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል፣ አምላካችንን መንግስት ካህናት አድርገሃልና ብሎ ይናገራል። እኛ የተዋጀን ሰዎች ከጨለማ ወደሚደነቅ ብርሃን የመጣን ሰዎች ህይወት ሊገለጥ ይገባል። ቤተ ክርስቲያን ልታበራ ይገባል። ሻይን ልታደርግ ይገባል። ትውልዱ ወጣቱ ብርሃኑን ሊያበራ ይገባል። አቋም ያለው ክርስትና ልንኖር ያስፈልጋል። ህይወት የሌለው ኑሮ፣ ህይወት የሌለው ስብከት፣ ህይወት የሌለው ማንነት፣ አንድ አይነት ህይወት የሌለው ኑሮ እየኖርን እምቢ በማለት ወጥ የሆነ ክርስትና ሊኖረን ይገባል። 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም እንደሚባለው ማንኛውም ተጫዋች በአንድ ማለያ ለ2 ክለብ መጫወት እንደማይችለው ክርስቲያኖች ነን በጌታ ያመንን ሰዎች ለጌታ መኖር እንደሚገባ እንድንኖርለት ያስፈልጋል። ብርሃናችንን ባለማብራታችን አሁን የዓለም ጨለማ ድንግዝግዙ ሊውጠን እየተቃረበ ያለው ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ 5ኛው ምዕራፍ 13ኛው ቁጥር ጀምሮ እናንተ የምድር ጨው የዓለምን ብርሃን ናችሁ። ምሳሌ ልንሆን ይገባል። ለሚመጣው ትውልድ እየመጣ ላለው ትውልድ ምሳሌ ልንሆን ይገባል። ብርሃናችንን እንዳይበራ ከሚያደርጉ ነገሮች ራሳችንን ማዳን እምቢ ማለት መቻል አለብን። መጽሐፍ ቅዱሳችን በትንቢተ ዳንኤል ምዕራፍ 3 ቁጥር 18 ላይ እንደሚናገር ልክ ያ ንጉሥ ናቡከደነጾር የወርቁን ምስል ካሰራ በኋላ በያውራጃው ያለ ሰው መጥቶ በሙሉ እንዲሰግድለት ካደረገ በኋላ 3 ወጣቶች ግን ላቆምከው ምስል አንሰግድም ብለው በአቋማቸው ወጥ የሆነ ማንነት እንዳሳዩ ብርሃናቸውን እንዳበሩ በዛ ሁሉ ህዝብ ፊት ሁሉም እየሰገደ አንሰግድም ብለው እንደጸኑ ብርሃናችን መብራት አለብን። እምቢ ማለት አለብን። ወጣቶች የሚስበን ኢንቫይት የሚያደርገን የዓለም ሲስተም እጅጉን ብዙ ነው። በጨለማ እንድናበራ ሻይ እንድናደርግ ኢየሱስን እንድናሳይ ነው የተፈለገው። ሁለተኛው እምነት አልባ ህይወት፣ እምነት የሌለው ህይወት። መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም
ከእግዚአብሔር ቃል ነው በቃሉ ላይ መሰረት ያላደረገ ህይወት ጌታ ኢየሱስ ክርስቶስ በምሳሌ ሲያስተምር ለደቀ መዛሙርቱ እንደዚህ አላቸው። ቃሉን ሰምቶ የሚያደርገው ሰው ቤቱን በአለት ላይ የሰራን ሰው ይመስላል። ቃሉን ሰምቶ የማያደርገው ቤቱን በአሸዋ ላይ የመሰረተን ሰው ይመስላል። ቤቱን በአሸዋ ላይ የመሰረተው ሰው ንፋስ መጣ ቤቱንም ጣለው፣ ጎርፍም መጣ ጠራርጎ ወሰደው። ቤቱን በአለት ላይ የመሰረተው ሰው ግን ንፋስም መጣ አልጣለውም፣ ጎርፍም ይዞት እንዳልሄደ ይናገራል። ስለዚህ እምነት ያስፈልገናል። አለማመን በራሱ ጨለምተኝነት፣ እምነት አልባ ህይወት አያስፈልገንም። በልጁ በክርስቶስ ኢየሱስ ማመን፣ በእግዚአብሔር ማመን፣ ጌታ ተመልሶ እንደሚመጣ ማመን ህይወታችን ሊያንጸባርቅ ይገባል። በማመን የምንገልጠው ጨለማ አለ። በማመን የምንመነጥረው የጨለማ ጫካ አለን። እምነት ያስፈልገናል። ማመን አለብን። የእግዚአብሔርን ቃል ማመን አለብን። ቤታችንን በአለቱ ላይ መመስረት አለብን። በእግዚአብሔር ቃል ላይ ቤቱን ያልመሰረተ ሰው እምነት የለውም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የእግዚአብሔርን ቃል ማንበብ፣ ማወቅ፣ በቃሉ መኖር። እምነት ከሌለን ተጠራጣሪዎች ከሆንን ብርሃኖቻችንን ልናበራ አንችልም። ፕላስቲክ ኤሌክትሪክ ትራንስሚት ማድረግ ማስተላለፍ አይችልም። ያለ እምነት ምንም ነገር ማድረግ አንችልም። እምነት ብርሃናችንን የምናበራበት ኦን ኦፋችን ስለሆነ ማለት። ሶስተኛ ስውር የሆነ የጓዳ የኃጢአት ልምምድን ከህይወታችን ማስወገድ አለብን። ብርሃናችን በሰው ሁሉ ፊት ይበራ ዘንድ ይህ ስውር የሆነ የጓዳ የኃጢአት ልምምድ መነቀል መቋረጥ አለብን። መጽሐፍ ሲናገር ኃጢአቱን የሚደብቅ አይለማም፣ የሚናዘዛት ግን ይለማል። በየጓዳችን ምን እየተለማመድን ነው? ብርሃኖቻችንን ማብራት ትተን ልክ መጽሐፍ ቅዱስ ሲናገር ኢያሱ ምዕራፍ 7 ከቁጥር 12 ላይ እስራኤላውያን እግዚአብሔር ከነዓናውያንንና ከነዓንን ምድር አሳልፎ ከሰጣቸው ለእግዚአብሔር ሁሉን እርም አድርገው እንደሚቆጥሩ ቃል ከገቡ በኋላ ሄደው ካሸነፉ ድል ከሰጣቸው በኋላ ነገር ግን እርም በሆነ ኃጢአት እግዚአብሔር እንደበደሉ መጽሐፍ ቅዱስ ይናገራል። እስራኤላውያን ከነዓናውያንን ሊቋቋሙ እንዳልቻሉ ጀርባቸውን ሰጥተው እንደሸሹ እንደሮጡ ይናገራል መጽሐፍ ሲናገር። ስለዚህ እርም የሆነን ነገር በመካከላችሁ ስላለ አስወግዱ። እርምን ካላስወገዳችሁ በጠላቶቻችሁ ፊት ሞገስን ልታገኙ፣ ልታሸንፏቸው፣ ድል ልታደርጓቸው አይቻላችሁም ብሎ እግዚአብሔር በነገራቸው መሰረት እርምን እንዳስወገዱ መጽሐፍ ቅዱስ ይናገራል። ወዳጆቼ እርም ማስወገድ አለብን። እርም የሆነ ኃጢአት፣ የጓዳ ስውር የሆነ የኃጢአት ልምምድ እያደረግን ብርሃናችንን ልናበራ አንችልም። ዛሬ ምን እየተለማመድን ራሶቻችንን ልንፈትሽ ልናይ ይገባል። ከእግዚአብሔር ሐሳብ፣ ከእግዚአብሔር እውነት፣ ከእግዚአብሔር የተደበቀ የተሰወረ ነገር የለም። ስለዚህ እርም የሆነውን በማስወገድ ስውር የሆነ የኃጢአት ልምምድን በመተው በእግዚአብሔር ፊት በንስሐ በመናዘዝ በመውደቅ ያለፈውን ነገር በማስተካከል ለአዲሱ ነገር ራሳችንን በማዘጋጀት ብርሃኖቻችንን እንዳይበሩ ያደረጉ ነገሮችን በማስወገድ ብርሃናችንን ልናበራ ይገባል። ይህን ትምህርት መማር አለበት ብላችሁ ለምታስቡት ሰው ሼር በማድረግ ያላችሁን ሐሳብ አስተያየት በኮሜንት አሳውቁኝ። ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያሳሰብ ቀጣይ በሌላ ቪዲዮ እስክንገናኝ ድረስ የጌታ ሰላምና ጸጋ በያላችሁበት ይብዛላችሁ።